ሰላም እንዴናችሁ እንዴት አላችሁልኝ ውድ የዩቲዩብ ቤተሰቦቼ ዛሬ ደግሞ አንድ ከስተመሬ ለባለቤቱ ስጦታ መስጠት ፈለገና የአበባ ሻማ ኦርደር አድርጎኛል እሱን አብረን እንሰራለን እንግዲህ እዚህ ጋር ያሉን ቀለም አለን ሽታ አለን ዋክስ አለን ክር አለ የአበባ መስሪያ ሞልድ አለን እሱን እንሰራለን አብራችሁኝ ሆኖ ፋይናል ሪዛልቱ ይሄንን ይመስላል በጣም ነው የሚያምረው የተፈጥሮ አበባ ነው የሚመስለው አይ ሆፕ ደንበኛዬም እንደሚወደው ኤኒዌይ ከስተመር የመጡ እታች እየጠበቀን ነው የሻማ አበባውን ለሱ ሰተን እኛ ደግሞ ሻወር ወስተን ጸጉር ቤት ሄደን ትንሽ ፏፏ ለማለት እንሞክራለን አብራችሁኝ ሆኑ በስተመጨረሻም ጸጉር ቤታችን ደርሰናል ወረፋ አልነበረም ደስ የሚለው ነገር እና ወዲያው ነው የጀመርነው ከዛ እዚህ ጋር በሃንድ ፎን ስታደርቅልኝ እንዴት ደስ እንዳለኝ ምክንያቱም በቃ ጸጉር ቤት መሄድ ሳስበው በጣም የሚያሳስበኝ ነገር ካስከ መግባት ነው እኔ መቋቋም ነው ማልችለው በቃ 10 እገባለሁ እወጣለሁ ፓወር ቀንሱልኝ ምናምን ነው የምለውና አይ ሆፕ ሴቶች ትረዱኛላችሁ ብዬ አስባለሁ ኤኒዌይ እዚህ ጋር ልጁ በጣም ያወራን ነበርና ኢቭን ታይሙ አልታወቀኝም ቶሎ ነው እንትን ያለልኝ አልሰለቸኝም ሳይታወቀኝ አይ ቲንክ ብዙ አውርቻለሁ ኤኒዌይ ማትቀርዋ ቡና ያለች ባይ ዘ ዌይ ቡና በቃ አት ኤኒ ታይም መጠጣት አለብኝ ቢደብረኝ ደስ ቢለኝ ቢደክመኝ ቡና ካልጠጣው ፋንክሽን ማድረግ አይመስለኝም
ፏፏ ብለን ጨርሰናል። እንግዲህ አሁን ደግሞ ጉዞ ወደ ቤት ነው የሚሆነው ማለት ነው። ውሎ ይሄንን ይመስል ነበር። ላይክ ሰብስክራይብ ማድረግ አትርሱ። ኮሜንታችሁ ደግሞ በጣም ስለሚያስፈልገኝ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ባይ